ዛሬ ሞቲቬሽን ላንቺ ነው። ሰው የሚልሽን ነገር መስማት ታቆሚ የምታገኘውን 5 ጥቅም እነግርሻለሁ። አንደኛ፣ አለቃሽ የሚልሽን ስለማትሰሚው ከስራ ትባረሪያለሽ። ሁለተኛ፣ ምንም ሁለተኛ የለም። ሰው የሚልሽን ሰሚ ነው። እንደማንቺ ነው እንዴ? ሱያ ምንድነው? ወንዶችን ብቻ ነው የምታነቀው፣ ሴቶች ላይ አሰራም ላልሽ ነው። ለራሳቸው ከመስራታቸው የተነሳ መኩ ሌላ ታሪክ ውስጥ ገብተው ግን አንቺ ልትሰሪ እስቲ ተረጋጊ እናቴ፣ የት ይሄድብሻል ይሉሻል። በስራ ጦዘ ውለው እያደሩ ገና አንቺ ልትስቲ ምን ሆነሽ ነው? ተረጋጊ ልትሞቺን ይሉሻል። በቃ ጃዩሜ ብትሄጂ ይሻልሻል። ማንም ሰው እውነቱን መካድ የለበትም። እውነቱን አትፍራው። ይሰብሩሃል፣ ታውቃለህ? ይሰብሩሃል፣ ሰብረው ይጥሉሃል። ግን አንተስ ስባሪው ላይ መሄድ መቻል አለብህ። አጥንትህን ክስክሰው ቢበሉ ብላቱ ላይ መሄድ አለብህ። ከማንም በታች አይደለም፣ ከማንም በላይ ግን ነህ አይደለህ። ሳነቃቃ ንቃ። ትናንትና አይተዋል ያ ልጅ ትናንት ጀምሮ ዛሬ የት እንዳለ የትም አይደለም ያለው። የትም ይሁን ለአንተ ያለው ይለዋል። ለእኛ ያለው ምን? አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። አትጨናነቅ። የ15 ብር ካርዳውን የሚሸጡ ሰዎች ናቸው። ቴሌ ስንት እንደሚሸጥላቸው ታውቃለህ? እነሱ አትጨናነቅ።